ሰዎች እናንተ ባላችሁበት ክፍል ውስጥ ሲገቡ ፊታቸው በደስታ ይበራል ወይስ ስትመጡ መጡብን ብለው ይሸሻሉ? ወንድሜ፣ ተወዳጅ ለመሆን የግድ ቆንጆ፣ ሀብታም ወይም ዝነኛ መሆን አያስፈልግም። ብዙዎቻችን ለምንድን ነው ማንም የማይሰማኝ፣ ለምንድን ነው ሰዎች የማይቀርቡኝ ብለን እንጨነቃለን። ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ በሰዎች ዘንድ ተሰሚነትና እውነተኛ ተወዳጅነትን ለማግኘት የምንጠቀምባቸውን 3 ታላላቅ ቁልፎችን እናያለን። እነዚህን ነጥቦች በተግባር ካዋላችኋቸው በምትሄዱበት ቦታ ሁሉ ሰዎች እንዲያከብሯችሁና እንዲወዷችሁ ያደርጋሉ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም የመጨረሻዋ ነጥብ ከማንም ጋር ያላችሁን ግንኙነት በአንድ ጀንበር የምትቀይር ናት። ታሪኩም በሁለት ጓደኛሞች ሊጀምርላችሁ። ዳዊትና ዮናስ ይባላሉ። ዳዊት በጣም ጎበዝ ተናጋሪና አዋቂ ነው። ነገር ግን በሄደበት ቦታ ሁሉ ሰዎች ብዙም አይቀርቡት። ለምን ይመስላችኋል? ዳዊት ጋር ስትሄዱ ስለራሱ ብቻ ነው የሚያወራቸው። እኔ እንዲህ አደረኩኝ፣ እኔ እንዲህ አውቃለሁ፣ የኔ ቤት፣ የኔ መኪና በማለት የራሱን ማንነት ለመጫር ይሞክራል። ሰዎች ጎበዝ ነው ይላሉ እንጂ እንውደደው አይል። በአንጻሩ ዮናስ ብዙም አይናገርም። ነገር ግን ዮናስ ባለበት ቦታ ሁሉ ሰዎች በዙሪያው ይሰበሰባሉ። የዮናስ ምስጢር ምንድን ነው? ዮናስ ሰዎች ጋር ሲሆን በሙሉ ልቡ ይሰማቸዋል። አንድ ሰው ስለ ችግሩ ሲያወራው ዮናስ አይኑ ውስጥ እያየ ከዚያስ ምን ሆነ? በጣም ይከብዳል እያለ ትኩረት ይሰጣቸዋል። ሰዎች ከዮናስ ጋር ሲሆኑ ክብር ይሰማቸዋል። ልዩነቱ ይሄው ነው ወንድሜ። ዳዊት እኔን እዩኝ ይላል፣ ዮናስ ግን አንተን ላድምጥ ይላል። የትኛው ይበልጥ ተወዳጅ የሚሆን ይመስላችኋል? ተወዳጅነትን ለማግኘት 3 ወርቃማ ህጎችን እንመልከት። የመጀመሪያው ስም የመጥራት ኃይል፣ ዘ ማጂክ ኦፍ ኔምስ። የሰው ልጅ በዓለም ላይ መስማት የሚወደው ትልቁ ድምፅ የራሱን ስም ነው። ሰዎችን ስንገናኝ ስማቸውን ለመያዝ መሞከር። አቶ ገሌ ወይም ወንድሜ ገሌ ብለን ስማቸውን ጠርተን ስናወራቸው በእናንተ ላይ ያላቸውን እምነት በከፍተኛ ሁኔታ ይጨምራል። ስም መጥራት ማለት አከብራለሁ ማለት ነው። ሁለተኛው ጥሩ አድማጭ ነው። ቢ ኤ ግሬት ሊስነር። ተሰሚነት የሚመጣው በማውራት ሳይሆን በመስማት ነው። ሰዎች የራሳቸውን ታሪክ እንዲያወሩን እድል እንስጣቸው። ጥያቄ እንጠይቃቸው። ለምሳሌ ይህንን እንዴት አደረግከው ወይም የዛሬ ውሎ እንዴት ነበር ብለን እንጠይቃቸው። ሰዎች ስሜታቸውን የምትረዳቸው ከመሰላቸው አንተ ሳትጠይቃቸው እነሱ ይወደዋል። ሶስተኛው ቅንነትና አድናቆት፣ ሴንሰር ኤንድ አፕሪሺዬሽንስ። ሰው ሆኖ የማይሳሳት የለም፣ ነገር ግን ሰው ሆኖ የማይመሰገንም የለም። በሰዎች ላይ የምታዩትን ትንሿን በጎ ነገር አድንቁላቸው። ዛሬ የለበስከው ልብስ ያምራል፣ ያቀረብከው ሐሳብ በጣም ጥሩ ነበር በላቸው። ነገር ግን ውሸት መሆን የለበትም፣ ከልብ የመነጨ ቅንነት ይሁን እንጂ። እንግዲህ ወንድሜ፣ ተወዳጅነት ማለት ሰዎችን ማታለል ሳይሆን ለሰዎች ዋጋ መስጠትም። ዛሬ የምሰጣችሁ ተግባራዊ ስራ ወይም ቻሌንጅ አለኝ። ከዛሬ በኋላ ራሳችሁ ማውራት አቁሙና ቢያንስ ለአንድ ሰው ጥያቄ ጠይቃችሁ በደንብ አድምጡት። ውጤቱን ታዩታላችሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። ተመሳሳይ የህይወት ክህሎት ትምህርቶችን ለማግኘት ቻናላችንን ሰብስክራይብ ማድረግ አትርሱ። ያስታውሱ፣ ለሰዎች ፍቅርን ስትሰጡ ፍቅርን ታጭዳላችሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩ።